ዝም ትጠሪያለሽ? እሺ ይቅርታ። ኧረ በእግዚአብሔር ያባባሽ ነው እኔ እህት እባክሽን ታይ። አይሳቂ መቆጣጠር አልቻልኩም። ለዚህ አደረገችው በኋላ ዛሬ ስሙን የጠራች ነገርማ አምጥታ እንደምታስተዋውቀው ተስፋ ነው እንዴ? እንደውም በጊዜ መሆኑ ጥሩ ይመስለኛል። ሜሪየም ብዙ ሳን ይርጋባሽ። አይ ባይዘይ በጣም ብዙ ነገር ማጣረቅ ያለብክ ነገር ያለ ይመስለኛል። ዳጊ ያምረኝ ነው ያልጨረሰችው በእግዚአብሔር እኔ ከትግስቴ በላይ የሆንሽብኝ ነው። በቃ አንዴ ዝም ልትይ ትችያለሽ። ላውራበት እሱን ዳጊ አላሳዘነ ነገራት ዳጊ ለምንድን ነው እንደዚህ የምታረገው? ለኔ ነው ማዘን። ለምንድን ነው እንደዚህ የምታረገው? በምን ያህል ብታይ ነው እንደዚህ የምታረገኝ? በቃ እኔ አጭር ደቂቃ ላወራሽ ነው የመጣው። ሲጀመር ስራም አለን መሄድ አለብን። ገብቶሻል? አረ በእግዚአብሔር ልለምንሽ በቃ ሻንቻ ባለ ጊዜ ነሽ፣ በሱ ጉዳይ ባለ ጊዜ ነሽ አይደል አንቺ? እንዴ ሁሌም ባለ ጊዜ ነኝ በዛው። እሺ ስለዚህ እባክሽ ላውራው አንዴ። መቼም ላንቺ ብሎ እንደማይተወኝ አውቀዋለሁ። ትንሽ እንኳን አላሳዝንም? ትንሽ ምንድነው እዚህ ጋር ጻድቅ ለመጫወት አትሞክሪኝ። ያደረግሽውን ነገር ሁሉ ማውቃለሁ። ገባሽ? አሁን እዚህ ጋር ካሜራ ደቀነሽ ምናምን እኔ በሌላ ገጽታ እንድታይ አታደርጊ። ገብቶሻል? እኔ ለሴቶች በጣም ክብር አለኝ ከምንም በላይ እኔ እሱን ነገር እዚህ ጋር ኢሜጂን በቃ ስለ ሴት ልጅ ክብር እንደሌለኝ ሰው እንዲያስብ አታደርጊ። ገብቶሻል አይደለ? ምንም በቃ ማድረግ የሌለብሽን አድርገሻል። ጥፋተኛ ነሽ። እኔ ጥፋትሽ ነው ይሄን ነገር ያስደረገሽ እንጂ በዚህ ልክማ አላወራሽም። ገብቶሻል አይደል እኮ ይቅርታ እኮ አልኩ። ይቅርታ እስካልኩ ድረስ ከማድረግሽ በፊት ነበረ አስቤው አይደለም ያደረኩት። ዳጊ ለምን ደግሞ አትረዳኝ? በእግዚአብሔር አይደውልልሽ እያልኩሽ አይደለ? ረጅም ጊዜ አታብዢ ጓደኛ ለስራም ከሆነ በቃ አዘንልኝ። በቃ በጣም ይቅርታሽ ይቅርታ እያልኩ ነው። እንግዲህ ቻሉ ያዘውን በኋላ ታለቅስበት ነው ይመስለኛል ሳስበው። ኧረ በእግዚአብሔር በቃ በእግዚአብሔር አሳርፍልኝ። እኔ ወደ ማልፈልገውስ ነገር ውስጥ እየከተትሽኝ ነው። ምንም ካከበርሽ ነው ራሱ ማክበር ነበረብሽ። ምትወጂው ሰው ጓደኛዬ ናት እኮ የማይሆን ነገር ምን እሷን እንደለመድሽው እንደሌሎቹ ልትደበድቢያት ነው? እኔም ብላ ነው የመጣችው አይደል? አንተ እንደዚህ ነው የምታስበው? አይ ምንድነው ታዲያ እንደዚህ ነው የምታስበኝ አንተ? አንተም ጊዜ ነው የምትጠብቀው ማለት ነው። ችግር የለውም ማይደረግ ነገር ነው። ችግር የለውም። መጀመሪያ ሜሪ ላይፍሽን ጨርሰሽ ዘግተሽ ነኝ። ገብቶሻል አይደለ? ችግር የለውም። ዘግተሽ ነኝ። ስም አልጠራሽም። ችግር የለውም እንዴ አይደረግም። በጣም ነውር እኮ ነው እንዴ። እሺ ልደውልለት፣ አንድ ጊዜ ልደውልለት። እሺ ልደውልለትና ምንም ነገር እንደሌለኝ እንገር አንድ ጊዜ። አልፈልግም። እኔ ድምፁንም መስማት አልፈልግም። እንዳትደውይለት አልፈልግም። አትደውይለት። ኖ የሚያግባባን ነገር እሱ ነው። ኖ እኔ ድምፁንም መስማት አልፈልግም። እንዴ ለምን አታምነኝም? በቃ አንተ እንደ ጓደኛህ እኮ በቃ ማመን አለብህ። እኔ ለማነኝ ምንም ነገር ሌላ ነገር አይናገርም እኮ ይሄ ልጅ። የኔት ስሙን ጠራሽ እንጂ ሌላ ነገር አላለም። ጭራሽ ደግሞ የዋሳት ጨምሪብን እንኳን ድምፁን አይደለም ልደውልለት አንፈልግም። ሲጀመር እንደ እኔ እሷ ጓደኛዬ ናት። ብዙ ጊዜ እንገናኛለን እኮ ግን በስም ያልጠራሽው በሷ ስም ግን አልጠራሽም። ፊትሽን እያየሁ እንዴት ነው በሌላ ሴት ስም ጠራሽ? በጣም ነው የሚያስጠላ። ሴት እንትን የምትል ጥሩ ነው። ቢያንስ ወንድ ልጅ ዳጊ በጣም ወንድ ልጅ ደግሞ ከፍቅር የበለጠ ክብር ነው የሚያስቀድመው። ይሄን ነገር ወቂ ገብቶሻል አይደል? ስለዚህ ወይ ደግሞ ተይ ምናምን ነገር ልትኛችኝ ባይዘው ነኝ። እሺ 5 ደቂቃ ብቻ ነው ንገሪኝ። እሷ ፊት ችግር የለውም። ምንም የምደብቃት ነገር የለም። የምታወራው ነገር ሁሉ ውሸት ነው ማለት ነው። ስለኝ የነበራቸው ነገሮች በሙሉ ውሸት ነው። ሁሉም ውሸት እውነት ነው፣ ግን እንደዚህ እያደረግሽኝ ደግሞ ሁሉም ውሸት ነው አልከኝ። አሁን ያንተን የአፎ ለምታ ይዤ እኔ እዚህ ጋር አልጨቃጨቅም። ችግር የለውም። ፍቅር በግዴታ አይሆንም። ችግር የለውም። ይኸውልሽ ፍቅር ሳይኖር ምናምን ቀርቶ አይደለም፣ ግን እንደዚህ እያደረግሽ እስከ መቼ ነው? ባይዘው ማለት ነው። ስሚኝ ችግር የለውም። አጠገቡ በጣም ብዙ አማራጮች አሉት። ገባሽ? በጣም ብዙ አማራጭ ነኝ እያልሽ ነው። ምን ነው እንዳንቺ መስልሻል እንዴ? ታይ ስለማታውቂው ሳታውሪ እኔ በጣም አክብሬሽ ነው እያወራለሁ። አይ ራሱ በጣም በሱ የተነሳ አክብሬሽ ነው። አላከበርሽም። እሱ ጓደኛው ነኝ እና ማክበር ነበረብሽ። ዛሬ ነው ያላከበርሽ፣ ነገ እሱን እንደማታከብሪ ታዝኛለሽ። ነገ ጧት ችግር የለውም። መሄድ አልፈለገችም ነበር በነገራችን። በዚህ ያህል ያህል አንተን አላውቅም። ስለዚህ እውነትም እኔ የተሳሳተ ምርጫ ላይ ነኝ ነበር። ችግር የለውም። ማታም እያወራሽ ነበር። በጣም ችግር የለውም አይደለ? ችግር የለውም። ጓደኝነትሽም ጸብሽም ከኔ ጋር ችግር የለውም። ችግር የለውም። ሌላ ማየም ነገር የለብሽም። ገባሽ?
ይቅርታ መሄድ ትችላላችሁ። ጨርሻለሁ። እናመሰግናለን። ያንቺን ነበር የምንፈልገው እና ዳግዬ ከዚህ በላይ ምንም ማድረግ አልችልም። በቃ እየጨነቀኝ ነው እያችሁ ነበር። አንድ ሰው ካልፈለገ በዚህ ነው ያለው መንገድ መጓዝም የለብኝም። ችግር የለውም። እግዚአብሔር ካለ ይወዳል፣ እግዚአብሔር ካላለው አይሆንም ብዬ ነው መጀመሪያ ላይ የመጣሁት። ለኔ ቦታ እንደሌለው እና የኔ ነገር እንደወጣለት የሚያስታውቀው እንደዚህ አድርጋ ብዙ ነገር ስትናገረኝ ቆሞ እያየ ነው። ተይ እንኳን አላላትም አይደለም ለኔ ለሌላ ሰው እንኳን ቢሆን እኔ አወራለሁ ተይ ማለት የምችልበት አጋጣሚ ነበረ። ግን አለመፈለጉን ስለሆነ ብዙ ነገር የሚያሳየው እኔም በጣም አስጨነቅኩት መሰለኝ። በጣም እንትን አልኩትና እኔም ዞር ብልለት ጥሩ ነው ብላኝ ችግር የለውም ማለት በቃ እኔ ምን ማውራት እንዳለብኝ ነገሮች በቃ ከብደውኛል። ስለዚህ እኔ ጥፋተኛ አይደለሁም። አሁን ስገባ እሱ እኔ ምንም ነገር እንደሌለኝ ኢቭን ዳኒ ጋር ደውዬ ላገናኝ ነው ላሰማ ነው ከስራ ውጪ። እሱ ግን እሷን ይዞ መጥቶ እሷ እንደፈለገች እየተናገረች ተይ እንኳን አላለም። ስለዚህ ከዚህ በላይ ምንም አይነት ማስረጃም ምናምንም የለም። ስለዚህ በቃ እሱም ሞቶለታል። እንግዲህ ያልፈለገው ግንኙነቱን አልፈለገው። እኔም ደግሞ ከእግዚአብሔር ጋር ሞክራለሁ። ችግር የለውም። እስካሁን ሰፖርት ስለምታደርጉን በጣም ነው የምናመሰግነው። በቃ አሪፍ ሙድ ላይ አይደለም ያሉት። አቋርጠው ካሜራው